ሰላም የተወደዳችሁ የዌብ ስታክ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የዌብ ዲቨሎፕመንት ፉል ኮርስን ነው። ቀጣይነት ያለው ኮርስ ነው። ስለዚህ ቤተሰብ ያልሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ ይህንን ኮርስ እንድትቀላቀሉ ጋብዛችኋለሁ። ዛሬ በዋናኝነት የምናየው ስለ ኤችቲኤምኤል ነው። ኤችቲኤምኤል ምንድን ነው የሚለውን እናያለን ማለት ነው። ኤችቲኤምኤል ስናይ ምህጻረ ቃል ነው። ኤችቲኤምኤል ሃይፐር ቴክስት ማርክአፕ ላንጉጅ ከሚለው የመጣ ነው ማለት ነው። ኤችቲኤምኤልን እንዴት ነው የምንጠቀመው የሚለውን በሰፊው ከስክራች ከዜሮ ጀምሮ እናያለን። ኢትስ ጀስት ላይክ ስኬለተን ኦፍ ኦል ዌብሳይትስ። ሁሉም ዌብሳይቶች የሚጠቀሙት ስኬለተን ነው ማለት ልክ እንደ አጽም ነው ማለት ነው። የሰው ልጅ አሁን አጽም አለው፣ ከዛ ስጋ ቆዳ አለው አይደለ? ልክ ዌብሳይቶችም እንደዛው ስኬለተን አላቸው ማለት አጽማቸው ነው። ኤችቲኤምኤል የነሱ አጽማቸው ነው ማለት ነው። ሁሉም ዌብሳይቶች እያንዳንዱ ዌብሳይቶች ኤችቲኤምኤልን በመጠቀም ነው ቢውል የተደረጉት። በቀጣይነት የምንመለከተው ቪዥዋል ስቱዲዮን ነው። ቪዥዋል ስቱዲዮን እንዴት መጠቀም እንችላለን የሚለውን እናያለን። በመጀመሪያ ቪዥዋል ስቱዲዮን ዳውንሎድ ታደርጋላችሁ። ኮድ ኤዲተር ነው ቪዥዋል ስቱዲዮ ማለት ቪኤስ ኮድ ኤዲተር ማለት ነው። በቀጣይነት ከዛ እንዴት አድርገን ፋይል ክሬት አድርገን እንጀምራለን የሚለውን እናያለን። ወደ ፋይል ማኔጀሩ እንሂድ። ኮዳችንን የምናስቀምጥበትን ፎልደር ክሬት እናድርግ። ራይት ክሊክ በማድረግ አዲስ ፎልደር ክሬት እናድርግ። ስሙን ኤችቲኤምኤል እንበለው። ኤችቲኤምኤል ከዛም በቪኤስ ኮድ እንክፈተው። ራይት ክሊክ በማድረግ ሾው ሞር ኦፕሽንስ፣ ከዛ ኦፕን ዊዝ ኮድ። እንደምታዩት ፋይሉን ፎልደሩን ከፍቶልናል ማለት ነው። ከዛ በመቀጠል ይችን እንደምታዩት ይችኛውን ፎልደር ክሬት ማድረግ ስትፈልጉ የምትነኳት በተነች። በመቀጠል ደግሞ ኒው ፋይል አዲስ ፋይሎችን ለመጨመር ስትፈልጉ የምትከቷት በተነች ማለት ነው። ይችን እንደዚህ ክሊክ አድርጉና ዝጓት። ከዛ በመቀጠል ኒው ፋይል ብለን ፋይል ክሬት እናድርግ። ኤኒ ኔም መስጠት ትችላላችሁ። ማንኛውም ስም የተመቻችሁን ደስ የሚላችሁ እናንተ። ግን በፕራክቲስ ላይ በብዛት የተለመደው ኢንዴክስ በሚለው ስሙ ነው ማለት ነው። ኢንዴክስ ዳት ኤችቲኤምኤል። ኤችቲኤምኤል የምትለዋ ኤክስቴንሽን ነች። አሁን ለምሳሌ ኤችቲኤምኤል የምትለዋን ባጠፋት ምንም ሚኒንግ አይኖረውም ማለት ነው። ዳት ከምትለዋ በኋላ ያለችው ኤክስቴንሽን ነች። ይሄ ፋይል ይሄ ክሬት እያደረግን ያለነው ፋይል ኤችቲኤምኤል ነው የሚለውን ነገር ለብራውዘሩ ወይንም ለቪኤስ ኮድ ኤዲተሩ የሚነግረው ማለት ነው። ስለዚህ የግድ ከዶት በኋላ ያለችዋን ኤችቲኤምኤል የምትለዋን ኤክስቴንሽን መርሳት የለብንም። ለምሳሌ የፈለግነውን ስም ልንሰጠው እንችላለን። ኤችቲኤምኤል ማለት እንችላለን፣ ግን ዳት ብለን የግድ ኤክስቴንሽኑንም ኤችቲኤምኤል ማለት አለብን። ኤችቲኤምኤል እንደምታዩት ኤችቲኤምኤል ብዬ ስጽፍ አይከኗን እያመጣት ነው ማለት ነው። ስለዚህ ወደ መጀመሪያው እንመለስና ኢንዴክስ በሚለው እንሂድ። ኢንዴክስ ዳት ኤችቲኤምኤል ፋይሉን ክሬት አድርገናል። ከዛን ይችን በመንካት ሰፋ እናርጋት። ቤዚክስ ኦፍ ኤችቲኤምኤል ስትራክቸር እናያለን። ቤዚክ የሆነ የኤችቲኤምኤል ስትራክቸር ወይንም ቦይለር ፕሬት በመባል ይታወቃል። ሽፍት እና ኤክስክላሜሽን ማርኳን በመጫን ከዛን ኢንተር የምትለውን በመጫን ቦይለር ፕሬቱን ማግኘት እንችላለን። ይህንን ቦይለር ፕሬት በምንመለከት ጊዜ እዚህ ጋር የመጀመሪያው ዶክ ታይፕ ኤችቲኤምኤል የሚል ታግ እናገኛለን። ዶክ ታይፕ ኤችቲኤምኤል ይህ ምን ይገልጽልናል? ይሄ ነገር
እየጻፍን ያለነው ነገር ለብራውዘሩ ምን ብሎ ይነግርልናል? ይሄ ነገር ኤችቲኤምኤል ነው የሚለውን ያመለክትልናል ማለት ነው። ለእኛ ሚኒንግለስ ነው፣ ግን ለብራውዘሩ ምን እየጻፍን እንደሆነ ይነግርልናል። ኤችቲኤምኤል ነው እየጻፍን ያለነው የሚለውን ማለት ነው። በመቀጠል የምናያት ይችን ኤችቲኤምኤል ታግ ነች። ይቺ ኤችቲኤምኤል ታግ ሁሉንም አቅፋ የምትይዝልን ታግ ነች። እዚህ ጋር እንደምታያት ተከፍታለች፣ ግን መጨረሻ ላይ ተዘግታለች። ሁሉንም አቅፋ የምትይዘው ኤችቲኤምኤል ታግ ነች ማለት ነው። ከዛ በመቀጠል ሄድ ታግ አለ። ሄድ ታግ ውስጥ ደግሞ የሜታ ታጎች አሉ። ኢንፎርሜሽን ሜታ ታግ ማለት ኢንፎርሜሽን አባውት ደ ዌብ ፔጅ ነው። ስለ ዌብ ፔጁ ኢንፎርሜሽን የምንይዝበት ነው ማለት ነው። ያ ማለት እንደምትመለከቱ እዚህ ጋር ስለ ሜታ ታጉ ስለ ዌብሳይቱ ምን ይዟል? ዩቲኤፍ8 ማለት ፔጁ የሚጠቀማቸውን ላንጉጁ ስታንዳርድ መሆኑን ይገልጽልናል ማለት ነው። እና እነኚህ ሜታ ታጎች የሚገልጹት አብዛኛውን ጊዜ ስለ ዌብሳይቱ መረጃ ነው። ለብራውዘሩ ነው የሚነግሩልን። በመቀጠል ደግሞ የምናየው ታይትል የምትለዋን ታግ ነው። ይቺ ታይትል ታግ ደግሞ ስለ ዌብሳይታችን ታይትል ስሙን ማለት ነው፣ ማንኛውንም ነገር ስሙን መስጠት እንችላለን። በመቀጠል ከዛ ነው የምናያት ይቺ ወሳኝ የሆነችዋ ታግ ነች፣ ባዲ ታግ ነች። ይቺ ባዲ ታግ እንደምታያት እዚህ ጋር ተከፍታ እዚህ ጋር ተዘግታለች። እዚህ ውስጥ እያንዳንዱ የምንጽፋቸው ነገር በብራውዘሩ ላይ ኤክስኪዩት ይደረጋሉ ወይንም ይታያሉ ማለት ነው። ስለዚህ እዚህ ጋር የምንጽፈው ነገር ነው ማተር የሚያደርገው። በአብዛኛውን ጊዜ እዚህ ቦዲ ውስጥ የምንጽፈው ነገር እንዳለ ቪዚብል ነው። ኮንቴንቱ እያንዳንዱ የምንጽፈው ኮንቴንት እዚህ ጋር ኤክስኪዩት ይደረጋል ብራውዘር ላይ። ስለዚህ እቺ ባዲ ታግ ውስጥ ነው እኛ የምንጽፈው ማለት ነው ኮዳችንን። በመቀጠል ደግሞ የምናየው ሞስት ኢምፖርታንት ኤችቲኤምኤል ታግስ እናያለን። እነሱን ከማየታችን በፊት ግን እቺ ታይትል የምትለውን ነገር እንያት። እንደምታዩት ታይትሏን የፈለግነውን መቀየር እንችላለን። እሺ ሌትስ ሴይ ኤችቲኤምኤል ማለት እንችላለን። ከዛ ኮንትሮል ኤስን በመጫን ኮዳችንን ሴፍ ማድረግ እንችላለን ማለት ነው። እንግዲህ ይህንን ኮድ ረን የምናደርገው የት ነው የሚለውን ስናይ ብራውዘር ላይ ነው። እናንተ የፈለጋችሁትን ዌብ ብራውዘር መጠቀም ትችላላችሁ። እኔ ፕሪፈር የማደርገው ክሮምን ነው። ክሮም አሪፍ ስለሆነ ክሮምን ከፍተዋለሁኝ። ብራውዘራችንን ከፍተነዋል። ግን እዚህ ጋር አሁን ማድረግ ያለብን ምንድን ነው? ይህንን ኮድ ረን ለማድረግ ምን ያስፈልገናል? ኤክስቴንሽን አለች፣ ላይቭ ሰርቨር ኤክስቴንሽን ትባላለች። እዚች ጋር ገብታችሁ ኤክስቴንሽን የሚለው ላይ ላይቭ ሰርቨር ኤክስቴንሽን መጫን ትችላላችሁ። እኔ ኦልሬዲ ጭኛታለሁ። እናንተም ዳውንሎድ ማድረግ ትችላላችሁ እዚህ ኤክስቴንሽኗ ላይ ገብታችሁ ማለት ነው። ላይቭ ሰርቨርን ከጫናችሁ በኋላ ጎ ላይቭ የምትለዋን በተን በመጫን ዌብ ብራውዘሩ ላይ ማየት ትችላላችሁ። ኤክስኪዩት አድርጋችሁ እንደምታዩት እዚህ ጋር ታይትሏ ላይ ኤችቲኤምኤል ነው ያላት። እዚህ ጋርም እንደምታዩት ኤችቲኤምኤል የሚል ታይትል ነው ያለው። እንግዲህ ይሄ ታይትሉ ምንድን ነው ማለት ነው? የዌብሳይታችን ስሙ ነው ማለት ነው። ለምሳሌ እንደዚህ ማለት እንችላለን፣ ዌብስታክ ብለን ኮንትሮል ኤስን በምንጫንበት ጊዜ አውቶማቲክሊ እየቀየረው ነው ማለት ነው። ያ ማለት የዌብሳይታችን ታይትል ነው ማለት ነው። በመቀጠል የምናየው ባዲ ታግ ውስጥ ገብተን ነው እያንዳንዱን ነገር የምንጽፈው ተባብለናል። ስለዚህ አሁን በመቀጠል ቤዚክስ ኦፍ ወይንም ሞስት ኢምፖርታንት ኤችቲኤምኤል ታግስ ወሳኝ የሆኑትን የኤችቲኤምኤል ታጎችን እናያለን ማለት ነው። ታግ ስንል ምን ማለታችን ነው? ቅድም ኤችቲኤምኤልን ዲፋይን ስናደርግ የተነጋገርነው ምንድነው? ኤችቲኤምኤል ማለት ሃይፐርቴክስት ማርክአፕ ላንጉጅ ነው። ያ ማለት ቴክስቶችን ማርክ የሚያደርግ ላንጉጅ ነው ማለት ነው። ያ ማለት አሁን
ባዲ የምትለው አንድ ራሷን የቻለች ታግ ነች። ባዲ ታግ ነች። ምን ትይዝልናለች? ቦዲ ውስጥ የምንጽፈውን እያንዳንዱን ነገር አቅፋ ትይዝልናለች ማለት ነው። ስለዚህ ታግ ማለት የሆነ ቴክስቶችን አንድ ላይ አቅፎ የሚይዝልን ነገር ነው ማለት ነው። ኤችቲኤምኤል ላይ ለምሳሌ እዚህ ጋር ታይትል የምትለው ታግ ይህንን ዌብ ስታክ የሚለውን ቴክስት አቅፋ ይዛልናለች። ስለዚህ ታግ ስንል ካሁን በኋላ አቅፎ የሚይዝልን ቴክስቶችን አቅፎ የሚይዝልን ከዛን ለብራውዘሩ ደግሞ ይሄ ጽሁፍ እንደ ኤችቲኤምኤል ኮንሲደር አድርገው እንደ ኤችቲኤምኤል ኤው ብሎ የሚነግርልን ነው ማለት ነው። በመቀጠል የምናያት ሄዲንግ ታግስ እናያለን። ሄዲንግ ታግሶች ከመጀመሪያው ጀምረን እኔ ኤች1 ሄደር ዋን ብለን ብናየው ሴቭ ብናደርገው መጠኑ ተለቅ ያለ ሄደር አለው። ሄደር ማለት ርዕሱ ተለቅ ያደርግልናል ጽሁፉን። ሄደር ዋን የሚለውን ጽሁፍ ተለቅ አድርጎ ማየት እንችላለን ማለት ነው። ለምሳሌ ማንኛውንም ጽሁፍ በምንጽፍበት እዚህ ውስጥ የምንጽፈውን ነገር እንዳለ ቦልድ አድርጎ ነው የሚያሳየን። ሌትስ ሴይ ዌብ ስታክ ብለን ሴፍ በምናደርግበት ጊዜ ይኸው እንደምታዩት ታይትሏን ጽሁፏን ሄደሯን ቀይሯታል ማለት ነው። ዌብ ስታክ ዋን እንበላት። ኤቭሪ ቼንጅ በኖረ ቁጥር ቼንጅ ባረጋችሁ ቁጥር ኮዳችሁ ላይ ኤኒ ቼንጅ በኖረ ቁጥር ሴፍ ማድረግ አለባችሁ። እንደምታዩት በነጭ ነጥብ አድርጎባታል። ያ ማለት ሴቭ አልተደረገም ማለት ነው። እዚህ ጋርም አንድ ሴቭ ያልሆነ ፋይል አለክ ብሎ እየነገረኝ ነው። ስለዚህ ኮንትሮል ኤስን በመጫን ሴፍ እናደርጋለን። ሴፍ በምናደርግበት ጊዜ አውቶማቲክሊ ቼንጁን ማየት እንችላለን። ምክንያቱም ላይቭ ሰርቨርን ኤክስቴንሽን እየተጠቀምን ስለሆነ ማለት ነው። በመቀጠል ደግሞ የምናየው ኤች2 ነው። ኤች2 ታግ ደግሞ ከዚህኛው ቴክስት አነስ ትላለች። ከዚህኛው ቴክስት አነስ ያለ ፎንት ይኖራታል ማለት ነው። ይህንን ኤች2 ብንለው ከዛን ሴፍ ብናደርገው አነስ እያለች መጣች ማለት ነው። በመቀጠል ደግሞ የምናያት ሶስተኛዋ ታግ ኤች3 ትባላለች። ኤች3 ከዚህኛው እያነሰ ነው የሚሄደው ማለት ነው። ሴፍ በምናደርግበት ጊዜ እያነሰ ሄደሩ ርዕሳችን እያነሰ ፎንቱ እያነሰ ይሄዳል ማለት ነው። በመቀጠል ደግሞ የምናየው ኤች4 ነው። ኤች4 ሴፍ ስናደርጋት እያነሰች ነው የመጣችው። ያው ፎንቱ እዚህ ጋር በጣም ትልቅ ነበር ኤች1 ላይ፣ ኤች2 ላይ ደግሞ አነስ እያለ መጣ። ኤች3 ላይም አነስ እያለ መጣ። ኤች4 ላይ በደንብ ትንሽ ሆኖ በጣም አንሶ ማየት እንችላለን ማለት ነው። ኤች5 ስናይ እንደምታዩት እያነሰ እየሄደ ነው ማለት ነው። የመጨረሻው ኤች6 ነች። ኤች6 ኮንትሮል ኤስን በምትጫኑበት ጊዜ ሴፍ ያደርግላቸዋል። እንደምታዩት በጣም ትንሽ እየሆነች ነው ያለችው። ሰፋ አድርጌ ባሳያችሁ በመጀመሪያ ጊዜ ዌብ ስታክ ዋን የሚለው ሄደር ትልቅ ነው። ከዛ ሲቀጥል በሱ ስር ያለው በኤች2 ታግ የጻፍ ነው ዌብ ስታክ 2 የሚለው እያነሰ፣ በኤች3 ደግሞ ስንጽፍ ደግሞ እያነሰ ነው ሄደ ያለው ማለት ነው። እና ሄደርን በዚህ መልኩ ካየ ወደሚቀጥለው ቶፒክ እንሂድ። በመቀጠል ደግሞ የምናየው የፓራግራፍን ታግ ነው። እነኚህ ሄደሮችን ለመጻፍ የምንጠቀምባቸው ታጎች ናቸው። ኦልሬዲ ስላየናቸው እናጥፋቸው። በመቀጠል የምናየው ፓራግራፍ ታግ ነው። የራሱ የሆነ ታግ አለው። ፒ ታግ፣ ፒን ስትጽፉ ራሱ ሰጀስት ያደርጋቸዋል። ከዛን ኢንተር ስትጫኑ ይጽፍላቸዋል ማለት ነው። ለምሳሌ ሌዛን ፒ ከዛን
ግሬተር ዛን ስንጫን ይመጣል። ግን በፍጥነት ለመጻፍ እንዲያገለግለን ፒን እንጽፍና ፒን ስንጫን ራሱ ሰጅስት ያደርገናል። ከዛ ኢንተር ስንለው ራሱ ያመጣልናል ማለት ነው። ስለዚህ ፒ ታግ ምንድን ነው የሚይዝልን? ቴክስት ነው። ቴክስቶችን የሚይዝልን ግን ልክ እንደ ኤች1 እና ልክ እንደ እንደ ሄደር ታጎች አነስ ያሉ ቴክስቶችን ብቻ አይደለም የሚይዝልን፣ ወይንም ሄደሮችን ብቻ አይደለም የሚይዝልን፣ ፓራግራፎችን ነው የሚይዝልን ማለት ነው። በዛ ያሉ ቴክስቶችን በአንድ ላይ በማድረግ ፓራግራፎችን ይይዝልናል። ለምሳሌ ቴክስቶች ብንጽፍ በዛ ያሉ ቴክስቶችን ዝም ብለን ራንደም የሆነ ቴክስት እንጻፍ። ዝም ብለን ሴፍ ብናደርገው ይኸው ዲስፕሌይ ያደርገዋል ማለት ነው። ያ ማለት የጻፍነው ፓራግራፍ ነው። ቅድም ግን ስንጽፍ ኤች1 ስንል መጠናቸውን ኤች1 ብለን ስንጽፍ መጠኑን ተለቅ እያደረገው ነበር አይደለ? ግን እዚህ ጋር ፓራግራፍ ስንል አንድ አይነት ተመሳሳይ የሆነ ፎንት ነው ያላቸው። እያንዳንዱ ሌተሮች ተመሳሳይ የሆነ ፎንት አላቸው ማለት ነው። ፒን ታግ የምንጠቀመው እንደዚህ ፓራግራፎችን ለመጻፍ ይሆናል ማለት ነው። የፈለጋችሁትን ፓራግራፍ በፒ ታግ በማድረግ ወይንም በማቀፍ መጠቀም ትችላላችሁ። እዚህ ጋር ራንደም የሆነ ቴክስት ብለን ዝም ብለን የምንጽፈው ተመሳሳይ የሆነ ፎንት ነው ያላቸው። ስለዚህ ፓራግራፎችን እዚህ ውስጥ እያስገባን ማየት እንችላለን ማለት ነው። ፒን በመጠቀም የፈለግነውን ፓራግራፎችን ጽፈን ዌብሳይታችን ላይ ማካተት እንችላለን ማለት ነው። አንድ ፓራግራፍ እንጨምርበትና ያው ሴፍ በማድረገው ጊዜ እንደምታዩት ፓራግራፉን ጽፎልን ማየት እንችላለን። ለምሳሌ አሁን ይህንን ፓራግራፍ ወደ ኤች1 ብለውጠው በጣም ቦልድ ያደርገዋል። እንደ ኤች1 ነው ኮንሲደር የሚያደርገው ወይንም የሚቆጥረው እንጂ እንደ ሄዲንግ ማለት ነው። ኤች1 ወይንም የኤች ታጎች ሄደር ታጎች አይደሉ። ስለዚህ የሚቆጥረው እንደምንድን ነው? እንደ ሄደር ወይንም እንደ ርዕስ ነው። ርዕስ ደግሞ ቦልድ ሆኖ ነው መጻፍ ያለበት። ስለዚህ እያንዳንዱን ቴክስቶች ቦልድ አድርጎ አሳየን ማለት ነው። ፒ ታግ ግን የሚቆጥርልን እንደምንድን ነው? እንደ ፓራግራፍ ነው። ፓራግራፎች ግን መጻፍ ያለባቸው በአንድ አይነት ፎንት ስለሆነ እያንዳንዱ ወርዶች በፎንታቸው ተመሳሳይ በሆነ መልኩ ጽፎልን እናየዋለን። ጥቅሙም ፓራግራፎችን ዌብሳይታችን ላይ ኢንክሉድ ለማድረግ ነው ማለት ነው። ይህንን ካየን በመቀጠል ደግሞ የምናያት ኢሜጅ ታግ ነች። ኢሜጅ ታግን እንዴት እንደምንጠቀመው እናያለን። እንደምትመለከቱት አሁን ላይ ኢሜጅ የምትል አንድ ፎልደር እዛው ኤችቲኤምኤል የሚለው ፎልደር ውስጥ ክሬት አድርገናል። እዛ ውስጥ ኢንዴክስ የምትለዋ ፋይል አለች በኤችቲኤምኤል ፎልደር ውስጥ። እንደገና ደግሞ ኢሜጅ የሚል አይኤምጂ ያለው ፎልደር ክሬት አድርገናል ማለት ነው። እዛ ውስጥ አንድ ኢሜጅ ክሬት እናደርግና ይህንን ኢሜጅ ዲስፕሌይ ለማድረግ እንሞክር። እሺ እንደምታዩት ኢሜጅ የምትለው ፎልደር አለች። እሷ ውስጥ ደግሞ አንድ ኤችቲኤምኤል ቱቶሪያል የምትል ኢሜጅ አለች ማለት ነው። ይችን ኢሜጅ አሁን እዚህ ዌብ ብራውዘራችን ላይ ዲስፕሌይ ለማድረግ ነው የምንሄደው ማለት ነው። በመቀጠል ፋይል ውስጥ እንግባና ኢሜጅ የምትል ታግ አለች። ይቺ ኢሜጅ ታግ አይኤምጂ ስትጫኑ ራሱ ሰጅስት ያደርጋችኋል። ከዛ ኢንተር ስትጫኑት ራሱ ያመጣል ማለት ነው። እዚህ ጋር ሶርስ የምትል አትሪቢዩት አለቻት። አትሪቢዩት ማለት ባህሪያት። የዚች ኢሜጅ የምትለው ታግ የራሷ የሆነ ባህሪ ያላት ማለት ነው፣ ወይንም አትሪቢዩት አላት። ምንድነው? ሶርሱን ኤስአርሲ ማለት ሶርስ ከየት ነው የመጣው ኢሜጁ፣ የፎልደሩን ፓዙን ነው የምንጽፈው ማለት ነው። እዚህ ጋር ኢሜጇን
ፓዟን እንጽፋለን። አንድ ጊዜ እዚህ ጋር እንመጣና የዚችን ኢሜጅ ፓዝ ኮፒ እናደርገዋለን። ከዛ እንመጣና እዚህ ጋር ፋይሉ ላይ ፔስት እናደርገዋለን። ኢሜጅ የሚለው ፎልደር ውስጥ html ኢሜጅ ዳት ፒኤንጂ የሚለው ምን ሆነ ኤክስቴንሽን ነው ብናይ እዚህ ጋር አሁን መተን ብናይ ኢሜጅ የሚለው ፎልደር ውስጥ ስላሽ አድርገን ገባን። ከዛን html ኢሜጅ ዳት ፒኤንጂ የሚል የምትለዋ ኢሜጅ አንጣልን እያለው ነው ማለት ነው እዚህ ጋር ስንመለከት። ከዛን ሶርሱን ነገር ነው ፓዙን ወይንም መንገዱን የት ውስጥ እንዳለ ነገር ነው። ከዛ በኋላ ሴፍ ብናረጋት html ኢሜጇ ፉሊ መታ እናያታለን ማለት ነው። እንደምታዩት ኢሜጇ መታለች። ይህንን እንግዲህ ሳይዙን እንዴት ነው የምንቀንሰው ወይንም ደግሞ እንዴት ነው ማስተካከል የምንችለው የሚለውን በቀጣይ ቪዲዮአችን ላይ እናያለን። ያ ሲኤስኤስ ፓርቱ ነው። ለአሁኑ እቺን ኢሜጅ የምትለውን ታግ እናያትና እንቀጥል ወደሚቀጥለው ማለት ነው። እና ፓዙን ብቻ ነው እዚህ ጋር የምትነግሩት። በመቀጠል ደግሞ የምናየው ሊንክስ የምትል ታግ አለች። ሊንክ ታግን ነው የምናየው። እቺኛዋን ክሊር እናርጋትና ሴቭ ስናደርግ ምንም የለም። ያ ቦዲ ውስጥ ምንም የጻፍነው ነገር ስለሌለ ምንም ዲስፕሌይ ሆኖ ወይንም ሬንደር ሆኖ አናየውም። በመቀጠል የምናየው ሊንክ የምትለዋ ታግ ነች። ሊንኮች አሉ፣ የተለያዩ ሊንኮች አሉ። ያ ማለት እንደምትመለከቱት ብዙ ዌብሳይቶች ላይ ናቪጌሽን አለ ወይንም ከላይ ክሊክ አድርገን ወደ ሌላ ቦታ የሚወስዱን ሊንኮች አሉ ማለት ነው። እነኛን ሊንኮች እናያለን። ሊንክ የምትለዋን ታግ በምትጫኑበት ሰዓት ማየት ትችላላችሁ። ይችኛዋን ሊንክ እዚህ ጋር አንጠቀማትም። ያ ማለት እቺ ሊንክ የምትለዋ ታግ መጠቀም ያለብን የቱ ጋር ነው? እዚህ ጋር ነው፣ ሄደር ውስጥ ነው። እቺ ሊንክ የምትለዋን ታግ የምንጠቀመው ሄደር ውስጥ ነው። ያ ማለት ከሌላ ቦታ ሌላ ፋይልን ኢንተግሬት ከዚህኛው ፋይል ጋራ ኢንተግሬት ለማድረግ ወይንም ለማያያዝ ስንፈልግ ነው። ለምሳሌ እዚህ ጋር ሪሶርስ ይላል፣ ሪል ወይንም ሪሶርስ ለማለት ነው። ስታይል ሽት መሆኑን ይነግረናል። ከዛን ኤችሬፍ ከየት ነው የመጣው? ይሄም ፓዙን ለመጻፍ ነው። ኤችሬፍ ለምሳሌ ለዚህኛው ፋይል ለዚህኛው ኤችቲኤምኤል ሲኤስኤስ ፋይል ማካተት ብንፈልግ እዚህ ጋር ነው ማካተት የምንችለው ማለት ነው። ይቺ ሊንክ የምትለውን ታግ በመጠቀም ነው ማካተት የምንችለው። ቅድም ልክ እንዳየነው እዚህ ጋር እንመጣና ፋይል ክሬት እናደርጋለን። ለምሳሌ ስታይል ዳት ሲኤስኤስ ብንል ይሄ ሲኤስኤስ ፓርት ላይ ነው። ሲኤስኤስ ምን እንደሆነ በሰፊው በሚቀጥለው ቪዲዮዎች ላይ እናየዋለን። ኢንተርኔት ተጭነን ከዛን እዚህ ጋር ሲኤስኤስ እቺን ፋይል ኢንተግሬት የምናደርጋት ከዚህኛው ኢንዴክስ ጋር ኢንዴክስ ኤችቲኤምኤል ፋይል ጋር ኢንተግሬት ወይንም ማያያዝ የምንችለው እቺ ሊንክ የምትለዋን ታግ በመጠቀም ነው ማለት ነው። እንዴት ነው የምናደርገው? ፓዟን ቀጥታ ፓዟን እዚህ ጋር መተን ፓዟን ኮፒ እናደርግና እዚች ጋር ነው የምንሰጠው። ስታይልስ ዳት ሲኤስኤስ የምትል ፋይል አለች። ከዛ ጋራ ሊንክ አድርግልን ብለን እየነገርነው ነው ማለት ነው። ይሄ ፓዙ ነው። የፋይሏን ኔም እዚህ ጋር እንነግረዋለን። ሊንክ ያደርግልናል ማለት ነው። በመቀጠል የምናያት በመቀጠል የምናየው አንከር ታግ ነች። አንከር ታግ ማለት ኤ ሪፕሬዘንት ታደርጋለች። ኤን ጽፋችሁ ኢንተር ስትሏት አንተ አንከር ታጓ ትመጣለች። እንደምታዩት ይቺም ፓዝ አላት፣ ኤችሬፍ አላት። ያ ማለት ወደ የትኛው ፓዝ ይሂድ? የቱ ሲነካ? እዚህ መሃል ላይ የምንጽፈው ሊንክ ሲነካ፣ ለምሳሌ ሆም የሚል ፔጅ ቢኖረን ሆም ብለን ጽፈን ሴቭ እናድርገው። እንደምታዩት መታለች። እዚህ ጋር ይቺ ሊንክ ነች። ሊንክ መሆኗን የምናየው ከርሰሯን ስናያት ፖይንተር ነች፣ ታመልክተናለች ማለት ነው። ስለዚህ እቺ ሊንክ ስትነካ ክሊክ ስናደርጋት ያው
ሪፍሬሽ እያደረገ ነው ፔጁ ራሱ ስንነካት፣ ያ ማለት ሊንክ ነች። እዚህ ጋር የምንጽፈው ነገር ኤችሬፍ ላይ የምንጽፈው ነገር ምንድነው? ፓዙ ወዴት ይሂድ? ልክ ይሄ ሆም የሚለው ቴክስት ወይንም ሊንክ ሲነካ ወዴት ይሂድ? ስላሽ ወደ ሆም የሚል ፔጅ ቢኖረን ኖሮ፣ ለምሳሌ ሆም የሚል ፔጅ ቢኖረን ኖሮ እዚህ ጋር ፓዙን ልንሰጠው እንችላለን ማለት ነው። አንድ ፋይል ክሬት እናድርግና እዚህ ጋር ይቅርታ ሆም ዳት ኤችቲኤምኤል ብለን ክሬት ብናደርግ ቅድም እንዳየነው ኮንትሮል shift እና ዋን ተጭነን ኢንተር በምንጽፍበት ጊዜ ቦይለር ፕሬቱን የኤችቲኤምኤልን ቦይለር ፕሬት ያመጣልናል። እዚህ ጋር ታይትሉን ሆም እንበለው። በመቀጠል እዚህ ጋር በኤች1 ሆም የሚል ሄደንግ እንስጠውና ኢንተግሬት እና ሊንኩን ለማየት እንዲመችን ነው። ሆም ዳት ኤችቲኤምኤል የሚል ፋይል ክሬት አደረግን። እዚህ ጋር አሁን ሆም የምትለዋ አሁን ያለነው የት ላይ ነው? ኢንዴክስ ኤችቲኤምኤል የሚለው ፋይል ውስጥ ነው ያለነው። እዛ ፋይል ውስጥ ሆነን ግን ሆም የምትል አንድ ሊንክ ፈጥረን ወደ ሆም ወደሚለው ፋይል እንድታመራ ማድረግ እንችላለን ማለት ነው። ስላሽ ስንጫን ራሱ ሪከመንድ ያደርገናል። እዚህ ጋር ሆም ዳት ኤችቲኤምኤል የሚለውን ፓዝ ላድርግልህ ወይ ሆም የምትለዋን ሊንክ ስትነካ ወደ ሆም ዳት ኤችቲኤምኤል ፋይል ልውሰድህ ወይ ይለኛል። እሱን እንጫናለን። ክሊክ ስናደርጋት ይኸው አሁን ኢንተግሬት ሆነዋል፣ ተገናኝተዋል ማለት ነው። ልክ ሆም የምትለዋን ይችን ሊንክ ክሊክ በማድረግበት ጊዜ ወደ ሆም ወደሚለው ፋይል ነው የሚወስደኝ ማለት ነው። ልክ ክሊክ በማድረግበት ጊዜ ሆም የምትለዋ ፔጅ ክሬት ሆነች ወይንም መጣች። እዚህ ጋር ነው ግን ያለችው እሷ አይደል። እዚህ ጋር ነው ክሬት ያደረግናት። በምን ኢንተግሬት ያደረግናቸው? ሁለቱን ሆም የምትለውን እና ኢንዴክስ የምትለዋን ኤችቲኤምኤል ፋይሎች በአንከር ታግ ኢንተግሬት ያደረግናቸው ማለት ነው። ፋይል እንመለስ። ሌላም ታጎች ሊኖረን ይችላል፣ ወይንም ሌላም ሊንክ ሊኖረን ይችላል። እንደምታዩት እዚህ ጋር አባውት የምትባል ፔጅ ቢኖረን እዚህ ጋር ፓዝ ፋይል ቀጥታ እንመጣና ፋይሉ ላይ አባውት ዳት ኤችቲኤምኤል ብለን እንጽፋለን። ከዛ ሺፍት እና አንድ ቁጥር ብንጫን ራሱ ያመጣልናል። ከዛ ኢንተር ስንለው ቤዚክ የሆኑትን ነገሮች ያመጣልናል ማለት ነው። ከዛ እዚህ ጋር ታይትሉን አባውት እንበለው። አባውት እዚህ ጋር ደግሞ በኤች1 አባውት ብለን እንጻፍ። ይችኛውንም ፔጅ ኢንዴክስ ኤችቲኤምኤል የሚለው ፋይል ላይ ማካተት እንችላለን ማለት ነው። በአንከር ታግ እዚህ ጋር መታችሁ ስላሽ ስታደርጉት ራሱ ሪከመንድ ያደርጋቸዋል። ይሄ አባውት የምትለውን አመጣልን። ከዛም ኮንትሮል ኤስን በምንጫንበት ጊዜ ሴፍ ያደርግልናል። ይችን ሊንክ አሁን ክሊክ በማድረግበት ጊዜ ወደ አባውት ፔጅ ይወስደኛል ማለት ነው። ክሊክ ስናደርጋት ወደ አባውት ወደምትለዋ ፔጅ ወሰደን ማለት ነው። ተመልሰን ደግሞ ሆም በምንጫንበት ጊዜ ወደ ሆም ፔጁ ይወስደናል። ይሄ እያንዳንዱ የተለያዩ ፔጆች ናቸው። ሁለት ፔጆችን ክሬት አድርገን በሶስተኛዋ ኢንዴክስ በምትባለው ፔጅ ላይ ኢንተግሬት አድርገናቸው ማለት ነው። አባውትን ስንጫን ወደ አባውት፣ ሆምን ስንጫን ወደ ሆም ፔጅ ይወስድናል ወይንም ሪዳይሬክት ያደርገናል። በመቀጠል የምናየው በተን የምትለዋን ታግ ነው።
በተን የምትለውን ታግ እናያለን። እቺ በተን የምትለውን ታግ ከነ ስሟም ያው ስሙም እንደሚገልጸው በተን ነች። የሆነን በተን ክሊክ አድርገን እንዲሄድልን ወይንም ሰሚት የምትል በተን ትሆን ትችላለች። ወይንም የሆነ ፎርም ላይ ፎርም ጽፈን ሴቭ በምናደርግበት ሰዓት ሴቭ የምትለዋን ሴቭ ለማድረግ ያገለግልናል ማለት ነው። ለምሳሌ እንደምታዩት ሴቭ የምትል ውስጧ እዚህ ውስጥ ላይ የምንጽፈው እንዳለ ዲስፕሌይ ይሆናል ማለት ነው። ሴቭ ሚ ብንለው እንደምታዩት ሴቭ ሚ ይላል። እዚህ ጋር በታጎቹ መካከል የምንጽፈው እንዳለ ዲስፕሌይ ይሆናል ማለት ነው። ብራውዘሩ ላይ እንደምታዩት ክሊክ ማድረግ እንችላለን። ምንድነው ይችኛው በተን ነች። ይሄኛው ምንድነው ሊንክ ነው። ይሄ አንከር ሊንክ ነው። ይሄኛው ደግሞ በተን ነው። በተን የምትለውን ታግ በመጠቀም በተኖችን ክሬት ማድረግ እንችላለን። እንደምታዩት አሁን ሊንኩም በተኑ ምንም አይነት ሳቢ የሆነ ውበት የለውም፣ አያምርም። ያንን የምናመጣው በምንድን ነው? ሲኤስኤስን በመጠቀም ውበቱን እናመጣዋለን ወይንም እናስውበዋለን እና ደግሞ የምንፈልገው ቦታ ላይ ማስቀመጥ እንችላለን ሲኤስኤስን በመጠቀም ማለት ነው። በመቀጠል የምናየው ሊስትን ነው። ሊስት ታግ ወይንም ዩኤል ታግ እናያለን። ዩኤል ይህን ታግ የምንጠቀመው ለምንድን ነው? ሊስቶችን ብዙ ሊስቶች ሊኖሩ ይችላል። ሊስት ልናደርጋቸው የምንፈልጋቸው እነሱን አቅፎ ይዝልናል ማለት ነው። ዩኤል ታግ የሚባለው በሱ ስር የምንጽፋቸውን ሊስቶች እያንዳንዱ የምናቅፈው ወይንም የምናያይዘው በዩኤል ታግ ነው። በሱ ስር ደግሞ አንድ ታግ አለች ሊስት የምትባል ታግ ኤላይን በመጫን ብዙ ሊስቶችን ክሬት ማድረግ እንችላለን። ለምሳሌ ኮፒ እናድርጋት እና እቺን ፔስት እናድርጋት። እነኚህ 4 ሊስቶች ክሬት አደረግን ማለት ነው። ዩኤል የሚባለው ታግ ውስጥ ሊስት የሚባል ታግ አለ በውስጡ የሚይዘው የተለያዩ ሊስቶችን ይይዝልናል። ለምሳሌ አሁን እዚህ ጋር ያየናቸው እነኚህ ሆም ፔጅ፣ አባውት ፔጅ እነኚህም ፔጆች አሁን በዚህ በሊስት ፔጅ ምን ማድረግ እንችላለን? ሊስት ፔጅ ውስጥ ማካተት እንችላለን። ለምሳሌ አባውት የምትለውን እዚህ ውስጥ ማካተት እችላለሁ። ሊስት ነች እሷ ራሷ። ይቺም ራሷ ሊስት ነች። ከዛ ሌላም ሊኖረን ይችላል። ኢንከርታ ኤችሬፉን ተውና እዚህ ጋር አባውት ኮንታክት ፔጅ ሊኖረን ይችላል። ከዛ ሰርቪስ የሚል ፔጅ ቢኖረን እነኚህም ፔጆች ሊስት ናቸው እነኚህ። ስለዚህ የግድ በዩኤል ታግ ውስጥ መሆን አለባቸው። እነኚህ ሊስቶች በሊስት ታግ ታቅፈው ዩኤል ታግ ውስጥ ይካተታሉ ማለት ነው። ሴቭ በምናደርገው ጊዜ እንደምታዩት ሊስቶቹ መጥተዋል እያንዳንዱ። እነኚህን ነገሮች እንዴት ነው የምናጠፋቸው የሚለውን ያው ሲኤስኤስ ላይ ከቨር የምናደርገው ፓርት ነው ማለት ነው። እነኚህ እያንዳንዱ ታግ ናቸው። ሰርቪስ ኤችቲኤምኤል ሰርቪስ የሚል ፔጅ ቢኖረን እነኚህ እንደ እያንዳንዱ አሁን ሊንክ ናቸው ማለት ነው። ያው ሆም ፔጅን ስንጫን ወደ ሆም ፔጅ ይወስድናል። አባውትን በምንጫንበት ጊዜ ወደ አባውት ፔጅ። እነኚህን ዩኤል ታጎችን የምንጠቀመው ወይንም አንኦርደርድ ሊስት ታጎች ይባላሉ። በውስጣቸው ሊስት የምትል ታግ አለች። እነኚህን የምንጠቀማቸው በአብዛኛው ጊዜ ሄደር ለመስራት ያ ማለት ናቪጌሽን ባሮችን ለመስራት አሁን እንደምታዩት ናቪጌሽን ባሮችን ልክ እንደዚህ ወደ ናቪጌት ወደ ሌላ ቦታ የሚወስዱን ክሊክ ስናደርጋቸው ሆምን ክሊክ ስናደርግ ወደ ሆም ፔጅ እንዲወስደን፣ አባውትን ክሊክ ስናደርግ ወደ አባውት ፔጅ እንዲወስደን የምናደርጋቸው ወይንም ናቪጌሽኖችን ክሬት ለማድረግ ለመፍጠር ያገለግሉናል ማለት ነው። እዚህ ጋር ኮንታክት የምትለው እና ሰርቪስ የምትለው ፔጆች ክሬት ስላላደረግን ብንነካው ወዴትም አይወስደንም። ያ ማለት ክሬት ስላላደረግን ነው። ግን ሆም ፔጅ ክሬት ስላደረግን ነው ወይንም ደግሞ እዚህ ጋር በአንከር ታግ ስላገናኘ ነው
እንትኑ ፓዙን ስለሰጠ ነው ወደዛ ይወስደናል ማለት ነው። እዚህ ጋር ግን ፓዞቹን አላካተትንላቸውም ክሬት ስላላረግን ፋይል ወደዛ አይወስደንም ማለት ነው። እንግዲህ ተመልካቾቻችን ለዛሬ ያስኩላችሁ ኤችቲኤምኤልን በማስመልከት የነበረን ክላስ ይህንን ይመስላል። በቀጣይ ሲኤስኤስን ይዤላችሁ እስከምመጣ ድረስ ቸር ሰንብቱ። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይሄ የፉል ስታክ ዌብ ዲቨሎፕመንት ፉል ኮርስ ነው። ጓደኞቻችሁንም በመጋበዝ ሼር በማድረግ እንድትከታተሉኝ ጋብዛችኋለሁ። ሰላም ቆዩልን።